ከችግር በኋላ መፍትሄ አለ የነቢያቶችን ታሪክ ማየት ለዚህ በቂ ነው ነብዩላህ አዩብ አለይሂ ሰላም ከ18 ዓመት በላይ ነው በበሽታ ያሳለፉት ሽዳው ካለ መፍትሄ አለ ሁሉ ጊዜ ጨለማ ካለ ብርሃን አለ መፍትሄ ይመጣል الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ዛሬ ላይ ማንሳት የምፈልገው ወርስት ان الفرج بعد الشده ሁሉ ጊዜ መፍትሄ ከችግር በኋላ አለ ان مع العسر يسرا الله سبحانه وتعالى ችግሩን ከመፍትሄው ውስጥ መፍትሄውን ከችግሩ ውስጥ አርጎታል ان مع العسر يسرا مع العسر يسر ነው ያለው ይስሩ ያለው ፈረጃው ያለው መፍትሄው ያለው ከችግሩ ጋር ነው ወይም ደግሞ ችግሩ ውስጥ ነው ያለው የሰው ልጅ በህይወት የሚያጣቸው የሚደርሱበት ፈተናዎች መከራዎች ችግሮች ሲመጡ ሁሉ ጊዜ እንደ ሙእሚን በእኛ ህይወት ውስጥና በእኛ ልብ ውስጥ መኖር ያለበት ምንድነው አመል ተስፋ በአላህ መመካት አላህ በእኛ ላይ የሚደርሱትን ፈተናዎች አላህ በእኛ ላይ የሚደርሱትን ችግሮች አንዳንዴ አላህ እኛን ፈተና ሲያመጣብን እክትባር ነው ፈተና ሲያመጣብን ቅጣት ብቻ አይደለም አንዳንዴ ፈተና ማለት የኛን ኢማን የኛን ጥንካሬ መለኪያ ነው አላህ ለዚህ ነው ኢማም ሐሰን አልበስሪ ረህመቱላህ ዐለይሂ ወለነብሉወነኩም ቢሸይ የሚለው የቁርአን አያት ሲቀሩ ነብሉወነኩም ቢሸይ በነገራቶች እንፈትናችኋለን እንሞክራችኋለን ሲል በጣም ያለቅሱ ነበር ያ ረቢ እንበለውተና ፈضحተና ጌታችን ሆይ አንተ ከሞከርከንና ከፈተንከን እኮ ተጋለጥን አይባችን ወጣ የሰው ልጅ የፈለገ አማኝ ቢሆን የፈለገ ትልቅ ቢሆን ውስጡ ላይ ሁሉ ጊዜ ያለ ስሜት አለ እንደ ሰውነት የሚወጣው እንደ ሰውነት የሚያመልጠው እንደ ሰውነት የሚሳሳተው በጣም ብዙ ነገሮች አሉ ፈضح አለው ሊጋለጥበት የሚችልበት ነገር አለ አላህ Subhanahu Wa Ta'ala ሱትርን ይወዳል ሱትር ያደርጋል ከፈረጅ ከችግር በኋላ መፍትሄ አለ የነቢያቶችን ታሪክ ማየት ለዚህ በቂ ነው እነ ዩኑስ ኢብኑ መታ አለይሂ ሰላም እንግዲህ በሁት ውስጥ አላህ በቁርአን ላይ እንዳወሳው ታሪክ በሶስት ጨለማ ውስጥ አልፈዋል አይደል በአሳ ነባሪ ሆድ ውስጥ ገብተው የባህሩ ጨለማ የሌሊቱ ጨለማ ሶስት ድቅድቅ ጨለማን አላህ ፈረጃን አመጣ አላህ መፍትሄን አመጣ አላህ ነገራቶችን ለወጠ የሁኔታዎችን አስተካካይ የሆነው ጌታ በእጁ የሆነው ጌታ ሁሉን መለወጥ የሚችለው ጌታ ለወጠ ይሄ ስሜት እኛ ጋር እንዲኖር የሚፈልግ ነገር አለ ሁሉ ጊዜ በሐያታችን ላይ አላህ እኛን ሊያየን የማናችን ጥንካሬ ሊመለከት እክትባር ያመጣል ፈተና ያመጣል ለዚህ ነው ነብዩላህ አዩብ አለይሂ ሰላም አላህ ስራቸውን ይወደድላቸውና እንግዲህ አላህ የነብዩላህ አዩብን ጥንካሬ ተመልክቶ ወይም ደግሞ ያላቸውን ያቋም ጽናትና በፈተና ላይ ያላቸውን ታጋሽነት ተመልክቶ ለነብዩላህ አዩብ የክብር መገለጫ በሆነ ጥሪ የጠራቸው ነብዩላህ አዩብ አለይሂ ሰላም ከ18 ዓመት በላይ ነው በበሽታ ያሳለፉት ወይም 18 ዓመት የሚጠጋ ጊዜ ነው በበሽታ ያሳለፉት በሽታቸው ደግሞ እንዲህ የሚባል በሽታ አልነበረም ምናልባት ሰው እስኪሸሽ ዘመድ እስኪርቅ ቤተሰብ እስኪጠፋ ረዳት ካጠገባቸው እስኪያጡ ድረስ አንድ ሚስታቸው ብቻ ራሷን ለሳቸው ፊዳ አድርጋ የመጣባቸውን ፈተና ልትቋቋም አጠገባቸው የቆመች አንዲት ሚስታቸው ሷሊህ ሴት ብቻ ነበረች ያቺ ሴት ራሷን አሳልፋ ሰጣ ሰው ቤት ተቀጥራ ሰርታ የነብዩላህ አዩብ አለይሂ ሰላምን የህይወትን መስመር ለማስተካከልና ፈተናቸውን ለመጋራት ዋጋ የከፈለች ሴት ናት አኺር ላይ ግን ነገሩ ከሷም ማቀም በላይ ሆነ ሰዎች የነብዩላህ አዩብን ሚስት እሳቸው ጋር ለማቆየት ፈቃደኞች አይደሉም በሽታው ሊተላለፍ የሚችል በሽታው ያደገ የሚመጣ ሊሆን ስለሚችል እኛ ጋር መስራት አትችልም ማለት ያን ጊዜ ነበር የነብዩላህ አዩብ ሚስት የመጨረሻ ማድረግ የምትችለውን አድርጋ ከዚህ በኋላ ከኔ አቅም በላይ ነውና ጌታህን ለምን አለቻቸው ነብዩላህ አዩብ አለይሂ ሰላም ምን ነበር ያሉት አላህ ስራቸውን እንደላቸውና ኢኒ استحي من ربي ጌታዬን አፍረዋለሁ ጌታዬን ለምን አፍረዋለሁ አሉ አላህ Subhanahu Wa Ta'ala ከ80 ዓመት በላይ እኔን በጤንነት አኑሮኝ እችን 18 ዓመት በበሽታ አኑሮኝ እንደው እሱ በጤንነትና በበሽታ ያወርኩት ጊዜ እኩል ሳይሆን አላህ መለመን ፈራሁ አፈርኩ አሉ ረዲየላሁ ዐንሁ አስቡት ያ ኢኽዋን ያንድ ቀን እዳ ያንድ ቀን ችግር ያንድ ቀን ፈተና በእኛ ህይወት ውስጥ ምን ያህል ከባድ እንደሆነ መቋቋም አቅተን ብዙ ነገር ውስጥ እንደምንገባ አንዳንዱ ኩፍር ይገባል አንዳንዱ መንገድ ይሳል አንዳንዱ አላህን የሚያስቆጣ ተግባር ይፈጽማል አንዳንዳችን በሐያታችን ላይ ሁሉም ውጥንቅጥ ነው ለዚህም ያው መቼም የሰው ልጅ ባህሪ ሆነው ان الانسان خلق هلوعا اذا مسه الشر جزوعا واذا مسه الخير منوعا الى القران የሰው ልጅ ውጥንቅጥ ሆኖ ተፈጠረ ይላል አላህ መልካም ሲገጥመው ድንበር ያለፈ ደስታ ውስጥ ይገባል ትንሽ ጉዳት ሲገጥመውና ደግሞ የሆነች መጥፎ ነገር ሲያጋጥመው ስብርብር ብሎ ራሱን ያጣል ይሄ ኢላ المصلين ይላችኋል አላህ እነዛ ትክክለኛ አማኝ ሆነው
ሶላት በእነሱና በአላህ መካከል የማረፊያ በር የሆነላቸው ሰዎች ሲቀሩ ይህንን ማሳያ አላህ Subhanahu Wa Ta'ala ያሳያል። ኢዘን ሽዳው ካለ መፍትሄ አለ። ሁሉ ጊዜ ጨለማ ካለ ብርሃን አለ፣ መፍትሄ ይመጣል። ነብዩላህ አዩብ ግን 18 ዓመት ተሰቃይተው አላህን አፈርኩት በጤናና የኖርኩትና በበሽታ የኖርኩት ጊዜ ሳይመሳሰል ነው ያሉት። መጨረሻ ላይ ግን ነገሩ ሲከፋ ወደ አላህ ጥሪ ያደረጉ። የጠሩትን ጥሪ ግልጽና የማያሻማ ቃል ነው የተናገሩት። አላህን ሲለምኑት እንደኛ ሸክዋ ክስ አይደለም ያቀረቡት። ያ ረቢ ኢኒ መሰኒ الضر وانت ارحم الراحمين ወይም በሌላ አያት ላይ ኢኒ መሰኒ الشيطان وانت ارحم الراحمين ጌታዬ እኔ ትንሽ መጥፎ ነገር ገጥሞኛል ወይም ደግሞ ሸይጣን አግኝቶኛል አላህንስ አድነኝ ነው አሽረኝ ነው ወይስ ይሄን አርግልኝ ነው አይደለም ያሉት። وانت ارحم الراحمين እዝነትህ ሰፊ ሆነ ጌታ ምህረትህ እዝነትህ በጣም ስፋትና ወደር የሌለው ጌታ እዝነትህን ምህረትህን ለኔ ልቀቅልኛል አድነኝ ምናምን አይደለም ማድረግ ያለብህን አንተ ታውቃለህ። አላህ መድኃኒት ከውጭ አላመጣላቸው ዶክተር አይደለም የጠራላቸው እርኩድ ብሪጅልክ ነው ያላቸው። በግርህ መታው መሬቱን ከስር የሚወጣው ውሃ ያንተ መድኃኒት ነው ብሎ አላቸው። ያ ለ18 ዓመት የተሰቃየ ማንነቱ የተወረወጠ ነብይ በዛቸው በታጠበበት ውሃ ሽፋኡ መጣ፣ የጠፋው ተተካ፣ ያጡትን ተካስ አላህ Subhanahu Wa Ta'ala 14 ልጅ ወስዶባቸው ነበር 28 ልጅ አርጎ ሰጣቸው። የጠፋውን ሀብታቸውን እጥፍ አርጎ ተካላቸው። فوجدناه صابرا نعم العبد فهو أواب አላቸው። ታጋሽ ሆነ ነብይ ሆኖ አገኘነው ምንኛ ማረ ምንኛ የተዋበና ተመላሽ ሆነ ነብይ ነው ይላቸዋል አላህ Subhanahu Wa Ta'ala። ለጌታቸው ባላቸው ታዛዥነት ከችግሮች በኋላ መፍትሄ እንዳላምነው አላህን በመያዛቸው አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ ተከላቸው። ህይወታችን ላይ የሚደርሱት ችግሮች ሁሉ ለውጥ ይመጣባቸዋል። ትናንት ተከፍተናል፣ ትናንት ፈተና ደርሶብናል፣ ትናንት ተገፍተናል፣ ትናንት ችግር ገጥሞናል። ነገር ግን ነገ ፈረጅ አለ። አልፈረጁ በየዲላህ ፈረጁ በአላህ እጅ ነው ያለው። ከአላህ ጋር ያለን ግንኙነት እናሳምር ነው የምንለው። ብዙ ችግሮች በህይወታችን ላይ ሊመጡ ይችላሉ። ሰብር እናድርግ። አላህ ከስሞቹ አንዱ ሰቡር ነው። ሰቡርነቱ ምን ማለት ነው? የአላህ ሰቡርነት ሰቡር ማለት ታጋሽነቱ ወላሁ ገፉር ረሂም ነው። ገፉር ወዱድ ነው። ገፉር ብሏልቶም ማለት መሐሪ ብቻ አይደለም፣ ወዱድ ከምህረቱ ጋር ውዴታ አለ። አላህ ለቅጣት ባጠፋነው ቅጣት የማይቸኩል ጌታ ስለሆነ በእኛ ጥፋት የሚመጣው ኢቃብ ሩቅ ነው። እኛ ግን ለመመለስ ዝግጁ እንሁን። አላህን ለመቅረብና ከሱ ምህረት ለመፈለግ ቅርብ እንሁን። አላህ ምህረቱ ሰፊ ነው፣ እዝነቱ ብርቱ ነው። የሱ እዝነት ሁሉን የሚያማክልና የሚሞላ ነውና አላህ Subhanahu Wa Ta'ala ችግሮቻችንን መፍትሄ ያጣነውን የሚተካበት ጊዜ ሩቅ ስላልሆነ ወደሱ እንመለስ ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።